ቤት መልኩ ራሱ በነገራችን ላይ በቀርከሃ ስራ ጃፓኖች አንደኛ ነን ሲሉ ታውቃለህ ነው። በቀርከሃ ስራ አይረትና ጃፓኖች ያልሰሩ ስራ የለም። ገረማቸዋል ቤት ውስጥ ሲያዩ። ስለዚህ ቤት አንዳንድ ነገር ልንገራችሁ ደስ የሚል መረጃ እንዲሆናችሁ። ወንበር ላውጣል አንዴ ተሰብሉና ወንበር አለ ማስቀመጥ ታው ዙፋን ነው ብዬ ዝም ባቀር ብትቀመጥ ምን ችግር አለ? ያኔ ወንበር ያስፈልጋል። ወንበር ወጣት ነው። እኛ ሽማግሌዎችን እሺ ያው ሁሉም እንዲሰማው ነው። ሰማ ነው። በተወሰነ መልኩ የተወሰነ ነገር ልበላችሁ ብዬ ነው። ከዛ ላይ የበለጠውን ደግሞ እሱ ያብራራላችኋል። በመጀመሪያ እንኳን ደህና መጣችሁ። እንኳን በሰላም ቆያችሁ። ይሄ አሁን ያላችሁበት ቦታ የጋሞ ባህል ምርምር ማዕከል ነው። ሙሉ በሙሉ ያሉት ቤቶቹ በሙሉ ለምርምር ተብሎ የተሰሩ ስራዎች ናቸው፣ ቦታዎች ናቸው። አንድ ሰው ለምርምር ቢመጣ እዚህ ቦታ ላይ ቁጭ ብሎ ምርምሩን ማካሄድ ይችላል። ስለ አካባቢው የፈለገውን ነገር መስራት የሚችልበት ቦታ ነው። ከዛ በተጨማሪ ይሄ እዚህ የምታዩት የጋሞ ባህላዊ ቤት ነው። ይሄ ቤት ከቀርከሃ ውጪ ምንም አይነት ተዋጽኦ የለውም። ቤቱ በባህል ሲሰራ ይሄ የምታዩት ከላይ ቃታ ይባላል። የቀርከሃ ሲያድግ ከላይ ያለው ልባሱ አለ አይደለ? እሱ ነው። ከልባሱ የቤቱ ሽፋን ሙሉ በሙሉ ይሰራል። ከዛ ውጪ ሙሉ በሙሉ የሚታሰረው በቀርከሃ ነው፣ የሚቆመው በቀርከሃ ነው። ቤት ብትገቡ አብዛኛው ነገር በጋሞ ብሔረሰብ ቤት ውስጥ አብዛኛው ነገር የቀርከሃ ተዋጽኦ ነው። ለምሳሌ የሸማ ስራ እንግዲህ የሸማ ጥበብ ባለቤት የጋሞ ብሔረሰብ ነው። ሻማ እዚሁ ተሰርቶ ያለቀነለት ነገር ነው። ወደ አዲስ አበባ ሲሄድ የምታዩት የለበሳችሁት ይሄ ድንጉዛ ጥበብ ሁሉ ነገር የሚሰራው ግን የቀርከሃ ሸማ ስራ በአብዛኛው ሁሉ ነገሩን ስታዩት የቀርከሃ ውጤት ነው። መወርወሪያው ቀርከሃ ነው የሚሰራው። የሚቆሙት እንጨቶች፣ መወጠሪያው ሁሉ ነገሩ ቀርከሃ ነው። ከዛ ውጪ ያለው ክር ብቻ ነው። ስለዚህ እዚህ ቤት ውስጥም ስትገቡ አልጋው ቀርከሃ ነው፣ መቀመጫው ቀርከሃ ነው። ለምሳሌ እሳት ማቀጣጠያ ብትፈልጉ ልሌ ይባላል። እንደዚህ ኦክሲጅን እንነፋበታል። እሱም የቀርከሃ ውጤት ነው። በአብዛኛው ነገሩ የጋሞ ብሔረሰብ ከቀርከሃ ተዋጽኦ ጋር የተያያዘ። ይሄን የለበሳችሁት የጋሞ ድንጉዛ ነው። ይሄ ልብስ የምታዩት እዚህ ጋር የምታዩት እቺ ቅርጽ አለች አይደለ? ብዙ ሰዎች ጊርናት ምናምን ይላሉ። አይደለም። ይሄ ውስጥ ስትገቡ ቀርከሃው ጥበብ ላይ ታዩታላችሁ። ይሄ ከቀርከሃ የተወሰደ ነው። ቀርከሃ ሲሰራ ቃርጣ አለ አይደለ? ሲሰራ ዲዛይኑ ከዛ ላይ የተወሰደ ነው ሙሉ በሙሉ። እቺ ወደ ላይ የወጣችው እንደዚህ ደግሞ ወደ ጎን የሚያልፈው ቀርከሃ ላይ የሚጠላለፈው ከዛ ላይ ድራይቭ የተደረገ ነው። በይበልጥ ውስጥ ስንገባ በደንብ ታዩታላችሁ እንጂ ዝም ብሎ የተሰራ ነገር አይደለም። እያንዳንዷ ነገር የጋሞ ብሔረሰብ የሚሰራቸው ነገሮች በሙሉ የእጁ የጥበብ ውጤቶች ናቸው። ካየው ነገር ላይ ነው ኮፒ አድርጎ የሚሰራቸው። ከዛ ውጪ ይሄ የምታዩት ቤት ቀደም ያልኳችሁ ከቀርከሃ ብቻ ነው የተሰራው ብያችኋለሁ። እንዴት ይሄን የሚያህል ቤት ዝሆን መስሎ ተሰራ ብሎ ሰው ለማሰብ የሚከብደው ነገር አለ አይደለ? ከዚህ በፊት እንግዲህ ይሄ ቤት የሚሰራው ደጋማው ፓርት ላይ ነው። በጋሞ ደጋማው ፓርት ጨንቻ፣ ዶርዜ ምናምን ባሉ ቦታዎች ላይ የሚሰራ ቤት ነው። ግን ዝሆን እዛ አካባቢ ላይ የለም። እንዴት ዝሆን የሚመስል ቤት ሰዎች ሰሩ የሚለው ታሪክ በተወሰነ መልኩ ብታውቁት ብዬ ልንገራችሁ ብዬ ነው። ስለዚህ በድሮ ጊዜ ሰው ከእርሻ ከጥበብ ውጤቶች በተጨማሪ አደን ስራ ላይም ይሳተፋል። ስለዚህ ከደጋው ወደ ቆላው ይወርዱና አጋዘን፣ ድኩላ የመሳሰሉ የዱር እንስሳትን እያደኑ ለምግብነት ይጠቀሙ ነበር። አንድ ወቅት ግን የገጠማቸው እንስሳ ከአቅም በላይ ይሆናል። የገጠማቸው ምንድነው? ዝሆን ነው። ጦር ቢወረውሩ አልቻሉትም፣ በዱላ ቢመቱት አልቻሉትም። ከአቅም በላይ የሆነ ትልቅ ነገር ነው የገጠመን ሲሉ ያንን አንድ ጊዜ ያዩትን ዝሆን ቤታቸው መጥተው በቀርከሃ ሰሩት። በቃ ይሄ ቤት እስከ 90 ዓመት ድረስ መቆየት ይችላል። ምንም ነገር ወደታች የተበላ ሲያልቅ ቤቱ እያጠረ ሄዶ መጨረሻ ላይ እስከ ኩሽና ድረስ ይደርሳል። እልፍኝ ምናምን እያለ አሁን ይሄ አንድ የጋሞ አባወራ ትልቅ ቤት ሰርቶ ቤተሰቡን ይዞ የሚኖርበት ቤት ነው። ሙሉ ነገሩን እዚሁ ቤት ውስጥ ነው የሚያደርገው። እዛ ላይ እድሜው የደረሰ ሰው ሲያገባ ከጎኑ ቤት ይሰራለት ይቀጥላል ማለት ነው። በትክክል ነው የተነተነው። ይሄ ቤት እንግዲህ በዝሆን ነው እሱ እንዳለው። በዛን ሰዓት አባቶች ለአደን በሚሄዱበት ጊዜ
የአባቶች ጀግንነት መወደስ። ለምሳሌ በሄዱበት አንድ ቦታ ሄደው አደን አድነው ሲመለሱ ከአደን ለምግብነት ከሚወስዱት ውጭም ሌሎች ጋርም ቻሌንጅ ካጋጠመ መተው ማን ነው ዛሬ ትልቅ ፍልሚያ ያደረገው? አሁን ከሄደው ጦሩን ይዘው ሄደው ንጉስ አለ። ከንጉሱ ጋር ከሄዱት የተኛው ንጉስ ነው ቻሌንጅ የገጠመው ሙሉ ይገመገማል። ይሄን በሚገመገሙት ጊዜ 42 ድር አለ በጋሞ። የ42ቱ አካባቢ ባላባቶች ጦሩን የመሩ ነው የሚሄዱት። ከዛ በኋላ እነዛ አባቶች ማታ ከአደኑ በኋላ ሲገማገሙ ይሄን ቻሌንጅ የገጠመበትን ይነግራሉ። ስለዚህ እንደዛ ከሆነ ይሄንን ቅርጽ በምን እንግለጽ በሚለው የዶርዜ አካባቢ ሰዎች ቅድም እንደምን በጥበብ ይታወቃል። ወደ አሁኑ ባይመራቸው ሳሉ ከመጡ በኋላ ይሄን ቤት ሰርተው አሳዩ። ከዛ በኋላ የዛ አካባቢ የባህል ቤት ሆኖ ነው የቀጠለው የሚለው ይያዛል። በሌላ አካባቢ ደግሞ ካራ የሚባል አሁንም ቀርካ ነው። ቅድም እንደምን እንዳለው ጋሞ አካባቢ መኖሪያ ቤት ጎጆ ቤት የሚሰራው ሙሉ በሙሉ በቀርካ ነው፣ የቀርካ ተዋጽኦ ነው። ስለዚህ በሌላው መንገድ ደግሞ ቅድም እሱ ድንጉዛውን ስትንትን የነበረው የሚሰራው ቤት ካራ ይባላል። ካራ የሚባለው ጥበብ ነው። ቤቱ በጥበብ ይሰራል። አሁን ዝም ብሎ ቃራ አሁን ብትገቡ ይሄ ጥበብ አይደለም። በአውሮው ስያሜ የተሰራ ትልቅ ቤት ነው። ከዛ ባለፈ ደግሞ ክብር እንግዳ ሲመጣ ለኡካን ሲመጣ እነሱን እንግዶች የሚቀበሉበት ቤት ኢልፒኝ የሚባል ቤት አለ። እሱ የሚሰራው ደግሞ በቀርካ ተዋጽኦ ሆኖ ግን ስያሜው ካራ ይባላል። ጥበብ ነው። ልክ እንደ ልብሱ በጥበብ ይሰራል። ቅርጹ ጥበብ ነውና በዛ ልክ ይታያል። በኋላ ፎቶ አለ እሱ ጋር እሱን ማየት እንችላለን። ኖርማል ድንጉዛው ከዛ ነው የተወሰደው የሚለው ነገር በደንብ ያዝ። አጠቃላይ ባርባሮቱ በዚህ ተመሳሳይ በቀርካ ነው የሚሰራ የሚለው ነገር ለማብራራት